ቴዎድሮስ ካሳሁን ሐምሌ 7 ቀን 1968 ዓ.ም በአዲስ አበባም የተወለደ ሲሆን ብላቴናው እየተባለ ዘልቆም ከአራት ወራት በኋላ 50 ዓመት ይደፍረዋል። የእርሱ ታሪክ የችሎታ ብቻ ሳይሆን የጽናት፣ የታሪክ አክባሪነትና የሀገር ፍቅር ውጤት ነው። ቴዲ አፍሮ ለኢትዮጵያ ሙዚቃ አዲስ ትንፋሽ የሰጠም ለትውልድ የሚተርፍ ታሪክ የሰራም ሕያው ኮከብ ሆኖም ቴዲ አፍሮ ዛሬ ቀጥሏል። ቴዎድሮስ ካሳሁን ግርማሞ ወይም ቴዲ አፍሮ ድምፃዊ ብቻ አይደለም። እርሱም የታሪክ ተርጓሚ፣ የፍቅር ሰባኪና የአንድነት አርማም ተደርጎም በኢትዮጵያም ብሎም በዓለም አቀፍ ደረጃ ይወሰዳል። ጤና ይስጥልን። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ በዓመቱ ካደመጧቸው ምርጥ ዘፈኖች መካከል በአማርኛ የተዘፈነው የቴዲ አፍሮ ዘፈንን መምረጣቸው ይታወቃል። በዓለም የሙዚቃ ሰንጠረዥ ቢልቦርድ ሰንጠረዥም ቴዲ አፍሮ በዓለም የመሪነቱ መንበር ተቆናጦም ነበር። አሁን ደግሞ የታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱን የሙዚቃ አልበም ኢቶሪክ 10 ሙሉ በሙሉ አጠናቆ ለአድናቂዎቹ ለማቅረብ ዝግጁ መሆኑ ተረጋግጧል። ይህ አልበሙ ከቀደሙት ስራዎቹ በተለየ መልኩ የተሻለ የዜማ ጥራት፣ ጥልቅ የሆኑ የቃል መልእክቶችና የህዝብን ስሜት የሚዳስሱ እንደሆነም ተነግሯል። እንዲሁም አልበሙ በዘንድሮም የዳግማዊ ትንሣኤ ማለትም ሚያዝያ 11 ቀን 2018 ይለቀቃል ተብሎም በጉጉት እየተጠበቀ ነው። ቴዲ አፍሮ ከዚህ ቀደም ምርጫ 97ን ተከትሎም ያስተሰርያል በሚል ዜማው የኢትዮጵያውያን ጆሮ መያዝ ችሎ ነበር። ከዚያም አቦጊዳም፣ ጥቁር ሰውና ኢትዮጵያ የተሰኙ አልበሞቹ በሙዚቃ ዘርፍ ውስጥ ታላቅ ለውጥ እንዳመጡ ይታወቃል። አዲሱም ኢቶሪክ አልበም ደግሞ ምን አይነት አዲስ መልእክትና የስሜት ተጽዕኖ እንደሚያመጣ በብዙዎች ዘንድ ልዩ ጥበቃና ጉጉት እየተደረገ ነው። ቴዲ አፍሮ ከዚህ ቀደም ምርጫ 97ን ተከትሎ ጃም ያስተሰርያል በሚል ዜማው የኢትዮጵያውያንን ጆሮ መያዝ ችሎ ነበር። ከዚያም አቦጊዳም፣ ጥቁር ሰውና ኢትዮጵያ የተሰኙ አልበሞቹ በሙዚቃ ዘርፍ ውስጥ ታላቅ ለውጥ እንዳመጡም ይታወቃል። አዲሱም ኢቶሪክ አልበም ደግሞ ምን አይነት አዲስ መልእክትና የስሜት ተጽዕኖ እንደሚያመጣ በብዙዎች ዘንድ በልዩ ጉጉት እየተጠበቀ ነው። ይህ ዜና ለአድናቂዎቹ ብቻ ሳይሆን ለኢትዮጵያ ሙዚቃ በአጠቃላይ አዲስ ምዕራፍ መክፈት የሚችል እንደሆነ ከወዲሁ እየተነገረ ነው። የቴዲ አፍሮ አድናቂዎቹም ስራውን በጉጉት እየጠበቁ ነው። የትውልዱ አዲስ ድምፅና የቆራጥነት ምልክት የሆነው ቴዲ አፍሮ በ1990ዎቹ ጀምሮ በሙዚቃው ዓለም የተለየ ቦታም አለው። ስራዎቹ የነጠሩ ናቸው። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ እንደርሱ ስሙ ከፍተኛ ክብር የሚነሳም እንደርሱም በህዝብ ልብ ውስጥ ዘልቆ የገባ ድምፃዊ ማግኘት አዳጋች ነው። ቴዎድሮስ ካሳሁን ግርማሞ ወይም ቴዲ አፍሮ ድምፃዊ ብቻ አይደለም። እርሱም የታሪክ ተርጓሚ፣ የፍቅር ሰባኪና የአንድነት አርማም ተደርጎም በኢትዮጵያም ብሎም በዓለም አቀፍ ደረጃ ይወሰዳል። የቴዲ አፍሮም የጥበብ ዘር የበቀለው ከቤተሰቦቹ እንደሆነ ብዙ ተብሏል። ታዋቂው ጋዜጠኛና ደራሲ አባቱ ካሳሁን ግርማሞና እናቱ ለልጃቸው የጥበብ መንገድ መጥረጊያ ሆነውለታል። በ1990ዎቹ መጀመሪያ አካባቢ አቦጊዳ በተሰኘው የመጀመሪያ አልበሙ ብቅ ሲል የኢትዮጵያ ሙዚቃ አዲስ አቅጣጫ መያዙን ብዙዎች ተረድተውም ነበር። ጃም ያስተሰርያል ደግሞ በምርጫ 97 የተፈጠረውን ቀውስ ብጥብጥና የኢትዮጵያን ፖለቲካ እንቆቅልሽ ያሳየበት፣ ወጣቱም በልዩ ሁኔታ ያደመጠው ትልቁ ስራውም ነበር። ቴዲ አፍሮን ከሌሎች ለየት የሚያደርገው ታሪክን በዜማ የመተረክ ልዩ ብቃቱ እንደሆነ ይነገርለታል።
በሃያኛው መቶ ክፍለ ዘመን የተከሰቱ ታሪካዊ ክስተቶችን፣ የንጉሠ ነገሥታትን ሕይወትና የኢትዮጵያን የጀግንነት ታሪክ በግጥሞቹ ውስጥ በረቂቅ ጥበብ ቴዲ አፍሮ ያካትታል። በተለይም ጃም ያስተሰርያል የተሰኘው አልበሙ በኢትዮጵያ የሙዚቃ ገበያ ውስጥ ታይቶ የማይታወቅ ስኬት ከማስመዝገቡም በላይ በማህበራዊና ፖለቲካዊ ሕይወት ውስጥ ትልቅ ንዝረትን ፈጥሮ ነበር። ይህ ስራው አሁንም ለቴዲ አፍሮ ትልቅ ይባልለታል። የቴዲ አፍሮ ግጥሞች በፍቅር ይጀምሩ እንጂ ሁልጊዜም መድረሻቸው ሀገርና አንድነት ነው። ጥቁር ሰው በተሰኘው ስራው የአድዋን ድልና የአፄ ምኒልክን ገድል ለወጣቱ ትውልድ በኩራት እንዲዘበርም አድርጓል። ኢትዮጵያ የተሰኘው የመጨረሻ አልበሙ ሀገራዊ ፍቅርንና የህዝቦችን ትስስር የሚያጎሉ ስራዎችን በመያዝ የኢትዮጵያን የሙዚቃ ኢንዱስትሪ ለረጅም ጊዜ በበላይነት እንዲመራ ማስችሎታል። ቴዲ አፍሮ የቴዲ አፍሮም የጥበብ ጉዞም በአበባም እየተነጠፈ ብቻ አልነበርም። በእስር በኮንሰርት ገዳዎችና በተለያዩ የፖለቲካ ጫናዎች ውስጥም አልፏል። ሆኖም እነዚህ ፈተናዎች ሁሉም ከህዝብ ጋር ያለውን ቁርጠኝነት ከማጥበቅ ባለፈም ጥበቡን ሊገቱት አልቻሉም። ይልቁንም የጥበብ ሰው ከፖለቲካ በላይ ነው የሚለውን እሳቤም ቴዲ አፍሮም በተግባር አሳይቷል። በ1990ዎቹ መጨረሻ በሚሊኒየሙ መባቻ ቴዲ አፍሮ መኪና እያሽከረከረ እያለ ሰው ገጭቷል በሚል 6 ዓመትና የ18 ሺህ ብር ቅጣት እየተበየነበት ሲሆን ነገር ግን ህዝቡ ፖለቲካዊ ውሳኔ ነው በሚል መቃወሙን ተከትሎ ከዓመት እስር በኋላ እንዲለቀቅ ሆኗል። በኢህአዴግ ዘመን የቴዲ አፍሮ ዘፈኖች በመንግስት ሚዲያዎች ካለመተላለፋቸው ባሻገር ቴዲ ኮንሰርት እንዳያደርግም ለረጅም ዓመታት ተከልክሎ ቆይቷል። ዛሬም ቴዲ አፍሮ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ በቢልቦርድ ወርልድ አልበም ቻርት ስሙ በክብርም የሚጠቀስ የጥበብ ሰው ሆኗል። የእርሱ ታሪክ የችሎታ ብቻ ሳይሆን የጽናት፣ የታሪክ አክባሪነትና የሀገር ፍቅር ውጤትም ነው። ቴዲ አፍሮ ለኢትዮጵያ ሙዚቃ አዲስ ትንፋሽ የሰጠም ለትውልድ የሚተርፍ ታሪክ የሰራም ሕያው ኮከብ ነው። ቴዲ አፍሮ ዛሬም ቀጥሏል። ቴዲ አፍሮ ለጀማይካዊው የሬጌ ዓለም ኮከብ ቦብ ማርሌ የዘፈነለት የሬጌ ሙዚቃው በዓለም ዙሪያ እንዲታወቅም አድርጎታል። በተለይ ለኃይሌ ገብረስላሴና ለሌላኛው የኦሎምፒክ ጀግና ለቀነኒሳ በቀለም በኦሎምፒክ ላደረጉት ተጋድሎ ያወጣው ነጠላ ዜማ አድናቆትን አትርፎለታል። ዛሬም ድረስ በክብር ይደመጣል። ቴዎድሮስ ካሳሁን ሐምሌ 7 ቀን 1968 ዓ.ም በአዲስ አበባም የተወለደ ሲሆን ብላቴናው እየተባለ ዘልቆም ከ4 ወራት በኋላ 50 ዓመት ይደፍነዋል። ቴዲ በ2010 ዓ.ም ኤርትራና ኢትዮጵያም እርቅ ፈጥረው ኢሳያስ አፈወርቂና አብይ አህመድ በሚሊኒየምና በሸራተን በቤተ መንግስት የሙዚቃ ድግስ ተደርጎም ነበር። በወቅቱ ቴዲም የኃይለ ሥላሴም የምኒልክ አምላክ የተመሰገነ ይሁን የሚል ቃል መናገሩን ተከትሎ ኢሳያስ አፈወርቂም ፊታቸውን አጥቁሮ ታይቷል። አቶ ኢሳያስ የኢትዮጵያም የቀደሙ መሪዎችና የኢትዮጵያ ታሪክን እንደ ወራሪ የመቁጠር አዝማሚያ ስላላቸው በቴዲ አፍሮ በወቅቱ ተናዶ የነበረ ቢሆንም በኤርትራውያን ወጣቶች ዘንድ ግን ቴዲ ልክ እንደ አዲስ አበባም በአስመራ ጎዳናዎች ላይም የቴዲ ድምፅ ከፍ ብሎም ዛሬም ይሰማል። በ2013 ዓ.ም የቴዲ አፍሮ አንድ ዜማ ያወጣ ሲሆን በዜማውም አበባ ከመትከል ሰውን መትከል ከጦርነት መራቅና ኢትዮጵያን ሰላም ማድረግ ይገባል በሚል ለጠቅላይ ሚኒስትር አብይ አህመድ ምክር የሚሰጥ ዜማም ሰርቶ ነበር። ይህ ዜማው በቴዲ አፍሮ ደጋፊዎች ዘንድ ምልክታችን ድምጻችን የሚል ሙገሳ ሲወርድለት፣ በነቃፊዎቹ ደግሞ ሁሌ ወቀሳ የሚያበዛም የሚመስለው ነገር የሌለው አሉታዊ ሳቢ ያለው የጥበብ ሰው የሚል ነቀፌታም ገጥሞት ነበር። በመጪው ሚያዝያ 11 ቀን 2018 ከ3 ሳምንት በኋላ የሚወጣው ዘፈኑ በሪጌም በሂፕሆፕ በሀገረኛ ዘፈኖች ተዋስቶ የአፍሪካንና የኢትዮጵያን በጥቅሉም የሰው ልጅ ነጻነት፣ የሰላም መሻት፣ አንድነትና ክብር የሚያሳይ ዜማ እንደሆነ መንገዳችን ከቴዲ አፍሮም የቅርብ ሰዎች ማረጋገጥ ችሏል። በጃም ያስተሰርያል የትውልዱን ፍርሃት እንደገደለም
በኢትዮጵያ የሀገር ፍቅርን እንደቀሰቀሰም በዚህኛው ዜማው ደግሞ የትውልዱን መሻትና ፈተናም በረቀቀ ግጥምና ዜማው ያሳያል ተብሎም የቴዲ አፍሮ አዲሱ ስራም በጉጉት እየተጠበቀ ነው። ጤና ይስጥልን።